ምዕራፍ 30 አንድ ቀን ከሰዓት በኋላ በቀጥታ የሬዲዮ ቃለ መጠይቅ እያደረግኩ ሳለ ኬን ስልክ ደወለ። እንዲህም አለ፣ አንድሪው የምትናገረው ነገር ይመቸኛል፣ ደግሞ ብዙ ጊዜ አዳምጣለሁ። ነገር ግን ከምታስተምራቸው አንዳንድ ነገሮች ጋር በተያያዘ ስጋት አለኝ። የትኞቹን ነገሮች ብዬ ጠየቅኩት። ለመምረጥ ብዙ ነገሮች አሉ። በሕይወቴ ውስጥ አማኝ ነን የሚሉ ሰዎች አሉ አለ ኬን። ነገር ግን ዝሙት ይሁን ወይም የጎረቤታቸውን ንብረት መመኘት በኃጢአት መኖርን ይቀጥላሉ። አንተ ይቅር ተብለዋል ስትል እንዲህ አይነቱ ጸጋ ወደ ተመሳሳይ የኃጢአት ሕይወት የሚመራ ይመስለኛል። ምክንያቱም ለኃጢአታቸው ምንም አይነት ቅጣት የለምና። የኬን ጥያቄ አዲስ አይደለም። በአዲስ ኪዳን የነበሩ አማኞችም ጳውሎስን ስለዚህ ጉዳይ ጠይቀውት ነበር። ስለዚህ ምን ማለት እንዳለብኝ አውቅ ነበር። ኬን፣ አንተ እያነሳህ ያለኸው ጥንታዊ የሆነ ስጋትን ነው ብዬ መለስኩለት። አንተ በጣም አስፈላጊ ለሆነ ጥያቄ መልስ ትፈልጋለህ። የእግዚአብሔር ይቅርታ ትምህርት ወደ ብዙ ኃጢአት ይመራል ወይስ ወደ ጥቂት? የሚታገሉ አማኞች የሚፈልጉት ብዙ ጸጋ ነው ወይስ ጥቂት ጸጋ? ምናልባት ይቅርታው መከልከል አለበት ወይስ የተወሰነ ሕግ ያስፈልጋቸዋል? የመጨረሻው ጥያቄ ይሄ ነው። ለዚህ መልስ ማግኘት የምንችለው ከቅዱሳት መጻሕፍት ብቻ ነው፣ ከራሳችን ውስጣዊ ስሜት ወይም አስተያየት አይደለም። ቲቶ የእግዚአብሔር ጸጋ ለኃጢአት አይሆንም ማለትን እንደሚያስተምረን ይነግረናል። ቲቶ ምዕራፍ 2 ከቁጥር 11 እስከ 12። ጴጥሮስም በባህሪያችን ውስጥ መለኮታዊ ባህሪያት ከጎደሉን ይቅርታ የተደረገልን ነገር ስለረሳን እንደሆነ ይጽፋል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 9። በግልጽ እንደሚታየው በኃጢአት ውስጥ ላሉ አማኞች መፍትሄው ማንነታቸውን ማስታወስና ይቅርታቸውን በበለጠ ሁኔታ ማክበር ነው። የሚታገሉ አማኞች ሁልጊዜ የሚያስፈልጋቸው ብዙ ጸጋ ነው እንጂ ጥቂት ጸጋ አይደለም። ለኬን ነገሩን ይበልጥ ግልጽ ለማድረግ ፈለግኩና እንዲህ አልኩት። ስለ እነዚህ ሰዎች እስቲ አንዱን ለይተን እናስብ። እውነተኛ አማኝ ነው ብለህ የምታስበው ነገር ግን በኃጢአት ልምምድ ውስጥ የተዘፈቀ ሰው አሁን ደግሞ እንጠይቅ። ከእነዚህ ሁለት አማራጮች መካከል የትኛው የተሻለ ውጤት ያመጣል ብለህ ታስባለህ? ከዚያም እነዚህን ሁኔታዎች ለኬን አካፈልኩት። አማራጭ 1፣ ደጃፋቸው ላይ ትቆምና እንዲህ ትላቸዋለህ፣ ልነግርህ የምፈልጋቸው 10 ሕጎች እነዚህ ናቸው። አትስረቅ፣ አታመንዝር፣ የሌላውን አትመኝ። እነዚህን ሕጎች ማንበብህን ትቀጥልና በመጨረሻም እንዲህ የሚል አስተያየት ትሰጣለህ። እነዚህ በጣም አስፈላጊ ናቸው። ስለዚህ እባክህ ኃጢአት መስራቱን አቁም። እስካላቆምክ ድረስ ደግሞ ይቅርታ አታገኝም። አማራጭ 2፣ ደጃፋቸው ላይ ትቆምና እንዲህ ትላቸዋለህ፣ ሄይ እየታገልክ እንደሆነ አውቃለሁ። ውስጣዊ ማንነትህ እንደሚጨነቅም አውቃለሁ። ነገር ግን ምን መሰለህ፣ አንተ ለዚህ አልተፈጠርክም። አንተ ከኃጢአት በላይ ነህ። ኃጢአት ከአንተ በታች ነው። አንተም ከኃጢአት ትበልጣለህ። ይቅር ተብለሃል። እግዚአብሔር የሚያይህ በሕይወትህ አንድም ቀን ኃጢአት እንዳልሰራህ አድርጎ ነው። አንተ ያለ ዕድፍና ያለ ነቀፋ ነህ። እግዚአብሔርም በጣም ይወድሃል ወይም ትልቅ ቦታ ይሰጥሃል። እርሱ አዲስ ልብ ሰጥቶሃል፣ አዲስ መንፈስ ሰጥቶሃል። መንፈሱ በውስጥህ አሳድሯል፣ በጸጋውም ያነቃቃሃል። እኔ እዚህ ያለው የፈራጅነት ጣቴን በአንተ ላይ ለመቀሰር አይደለም፣ ይልቁንም የእግዚአብሔርን ጸጋ ላካፍልህ ነው። እርሱ በአንተ ፍቅር እንደተነደፈ ወይም በጣም እንደሚወድህ ታውቃለህ። እርሱ በአንተ ደስ እንደሚሰኝና በአንተ ምክንያት እንደሚዘልል ወይም እንደሚደሰት ታውቃለህ። እርሱ አንዳችም ኃጢአትህን አይቆጥርብህም። ንጹሕና ወደ እርሱ ቅርብ አድርጎሃል፣ እንዲሁም ያነቃቃሃል፣ በእርሱም ውስጥ እንድታድግ ያደርግሃል። ስለዚህ ለእርሱ ምክር ዝግጁ ሁን። እርሱ በአዲስ አመለካከቶችና ምርጫዎች አማካኝነት ወደ እውነተኛ እርካታ ይመራሃልና እርሱ ይወድሃል። የትኛው
መልእክት። ከእነዚህ ሁለት መልእክቶች መካከል የትኛው ይበልጥ ውጤታማ ነው ብለህ ታምናለህ ብዬ ኬንን ጠየቅኩት። ኃጢአት መስራቱን ማቆም አለብህ አለበለዚያ ግን የሚለው መልእክት ነው ወይስ ስለተፈጸመው የክርስቶስ ሥራ ያለውን እውነት መደበቁ የተሻለ ውጤት ያመጣል? ወይስ መጽሐፍ ቅዱስ ወደሚያስተምረን ነገር መሄድ አለብን? መጽሐፍ ቅዱስ እንደሚለው በእግዚአብሔር ጸጋ ስር ባሉ ሰዎች ላይ ኃጢአት አያሰለጥንም። ያለ ሕግ ኃጢአት የሞተ ነው፣ የእግዚአብሔር ጸጋ አይሆንም ማለትን ያስተምራቸዋል። በእውነት የሚሰራው ወይም ውጤት የሚያመጣው ይሄኛው ሁለተኛው መልእክት ነው ሲል ንግግሬን ቀጠልኩ። ይህ ሲሆን በተደጋጋሚ አይቻለሁ። ቤተ ክርስቲያን እጅግ በጣም ልትሰማው የሚገባ መልእክት ይሄ ነው። ሰዎች ይህ የሙሉ ይቅርታ መልእክት ለኃጢአት ፈቃድ መስጫ ነው ይላሉ። ለዚህ እኔ ሁልጊዜ የምመልሰው እንዲህ ነው። ያለ ፈቃድም ቢሆን ኃጢአት መስራቱን በደንብ ትችልበት ነበር። ታዲያ ለውጥ እንዲሆን በእግዚአብሔር ጸጋ ላይ ብትስማማስ? ኢየሱስ ተፈጸመ ብሏል። በግልጽ እንደሚታየው እርሱ ምን እያደረገ እንደነበረ ያውቅ ነበር። ለአንዴና ለዘላለም ይቅር ብሎሃል። ይህ ትልቅ ማበረታቻ ነው። አንተም ይህንን ልታውቀው ይገባል። ሙሉ ይቅርታ አደገኛ ነው። ሰዎች ስለ ሙሉ ይቅርታ መልእክት ሲሰሙ ይጨነቃሉ። ነገሩ አደገኛ ይሆን? ወደ ተባባሰ ኃጢአት ይመራ ይሆን ብለው ይጠይቃሉ። ኢየሱስ ግን ብዙ ይቅር የተባለ ብዙ ይወዳል ብሎናል። ሉቃስ 7 ከቁጥር 47። ይህ በእርግጥ እውነት ቢሆንስ? በእርግጥም እውነት ነው። ለኬን እንዳካፈልኩት ሁሉ ጴጥሮስ የሚነግረን በሕይወታችን ውስጥ መለኮታዊ ባህሪያት ከጎደሉን ምክንያቱ በቀላሉ ከኃጢአታችን መንጻታችንን ስለረሳን እንደሆነ ነው። እኛ የምንፈልገው ብዙ ጸጋ ነው እንጂ ጥቂት ጸጋ አይደለም። አይሆንም ማለትን እንዲያስተምረን በእውነት በእግዚአብሔር ጸጋ ላይ መታመን እንችላለን። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ቲቶ 2 ከቁጥር 11 እስከ 12። ታዲያ እኔ የኃጢአትን ጉዳይ ችላ በሉት እያልኩ ነው? ኃጢአት መስራታችሁን ዝም ብላችሁ ቀጥሉ እያልኩ ነውን? በፍጹም እንዲህ እያልኩ አይደለም። እኔ የምለው ዛሬ ይቅር ተብልሃል። ከዚህ በላይ ደግሞ ይቅር ልትባል አትችልም። ምክንያቱም ከዚህ የበለጠ ይቅርታ እንዲደረግልህ አንድ ነገር መሆን አለበት። ኢየሱስ ዳግመኛ ወደ ምድር መጥቶ እንደገና በመስቀል ላይ መሰቀል ይኖርበታል። ነገር ግን የመስቀሉ ሥራ በመጀመሪያው ጊዜ ስለተሳካ ወይም ስለሰራ እርሱ ይህንን በጭራሽ አያደርገው። አዎ ሁልጊዜም ቢሆን ከኃጢአት ትመለሳለህ፣ ለኃጢአትም አይሆንም ትላለህ። ስህተትህን እንድታጤንና ከእርሱም እንድትመለስ የሚያደርጉ ብዙ ምክንያቶች አሉ። ነገር ግን ተጨማሪ ይቅርታ አያስፈልግህም። ከኃጢአት የምትመለሰው ይበልጥ ደስተኛና ውጤታማ ለመሆን እንጂ ይበልጥ ይቅርታን ለማግኘት አይደለም። አንድ ነገር ግልጽ ላድርግልህ። አንድ ክርስቲያን ሙሉ በሙሉ ይቅር የተባለ ቢሆንም እንኳ በሕይወቱ ግን ምስኪን ወይም ደስተኛ ያልሆነ ሊሆን ይችላል። እግዚአብሔር ይህ እንዲሆንልህ አይፈልግም። እርሱ የእርሱን ምርጥ ነገር እንድትለማመድ ይፈልጋል። ኃጢአት ከሠራህ በኋላ የልብህ ናፍቆት ተጨማሪ ይቅርታንና መንጻትን ለማግኘት አይደለም። ምክንያቱም እነዚህን ቀድሞውኑ አግኝተሃቸዋል። የልብህ ናፍቆት ከኃጢአት ተመልሰህ ለእርሱ የታጨህለትን ወይም የተፈጠርክለትን ነገር ሁሉ ለመለማመድ ነው። እግዚአብሔር ለወደፊት ሕይወትህ ሊያሰለጥንህ እንጂ ስላለፈው ስህተትህ ሊቀጣህ አይፈልግም። እርሱ ያደረግከውን ስህተት ሳይቆጥርብህ ለሚመጡት ቀናት እያሰለጠነህ ወይም እየመራህ ነው። በኃጢአት ትግል ውስጥ ስትሆን የሚሰማ እውነት ይኸው ነው። ይቅር እንደተባልክ የሚያስታውስህና ለታላቅ ነገር እንደተፈጠርክ የሚነግርህ የእግዚአብሔር መንፈስ
መሳብ ወይም መነካካት ነው። ኃጢአት ካንተ በታች ነው፣ አንተ ከእርሱ በላይ ነህ። ደግሞም ከክርስቶስ ጋር ተነስተሃል፣ በሰማያዊ ስፍራም ከእርሱ ጋር ተቀምጠሃል። ሊሰመርበት የሚገባ ሰዎች የዕብራውያን 10 ቁጥር 14ን መልእክት ማለትም ያለፈው የአሁኑና የወደፊቱ ኃጢአታቸው ሙሉ በሙሉ ይቅር መባሉን ለመጀመሪያ ጊዜ ሲሰሙ የሚሰማቸው ድንጋጤ ይገባኛል። ብዙ ጊዜ ምላሻቸው የፈለግኩትን ወጥቼ ማድረግ እችላለሁ እያልከኝ ነው የሚል ነው። ለዚህ እኔ የምመልሰው ለመሆኑ አንተ ኃጢአት መስራት ትፈልጋለህ ማለት ነው በማለት ነው። መጽሐፍ ቅዱስ የሚለው ግን ሌላ ነው። በግልጽ እንደሚታየው እግዚአብሔር አንተ በምትፈልገው ነገር አይሰጋም ወይም አይፈራም። ይልቁንም አንተ የጽድቅ ባሪያ እንደሆንክ ይናገራል። ከዚህም ማምለጥ አትችልም። ጽድቅን ከመመኘት በቀር ሌላ አማራጭ የለህም። አንተ የምትፈልገው እግዚአብሔር የሚፈልገውን ነው። ከእርሱ ውጭ ሌላ ምንም ነገር ሊያረካ አይችልም። እግዚአብሔር የሚቀጥለውን ኃጢአትህን አስቀድሞ ይቅር ለማለት የሚያስችል አቅም ያለው ይመስላል። ምክንያቱም ያንን ኃጢአት በምትሰራበት ጊዜ ለማንኛውም እርካታ እንደማይኖርህ ያውቃል። ለውጥን ትፈልጋለህ። የተሻለ ነገርን የመናፈቅ ፍላጎት በአንተ ውስጥ በቋሚነት ታትሟል። እግዚአብሔር ይህንን ያውቃል። እንዲያውም ያንን ፍላጎት በውስጥህ ያኖረው እርሱ ራሱ ነው። መፍትሄው የኢየሱስን ደም ዋጋ ማርከስ ወይም ማቅለል ወይም በክርስቶስ ስላገኘኸው ሙሉ ይቅርታ መጠራጠር አይደለም። በፍጹም የኢየሱስ ደም ስላከናወነልህ ነገር ጽኑ አቋም ሊኖርህ ይገባል። እንዲሁም እግዚአብሔር ስለሰጠህ አዲስና ታዛዥ ልብ ልትደሰት ይገባል። ሁለቱም የወንጌል አስፈላጊ አካላት ናቸው። ከእነዚህ አንዱን ካጎደልክ መልእክቱ ትርጉም አይኖረውም። ሰዎች መልእክቱን ቢቃወሙትም ምንም አይገርምም። እግዚአብሔር ሙሉ በሙሉ ይቅር ሊልህ የቻለው አንተን በውስጠኛው ማንነትህ ወይም በልብህ አዲስ ስላደረገህ ጭምር ነው። እርሱ ምን እያደረገ እንደነበረ ጠንቅቆ ያውቃል። ወንጌል በዚች ምድር ላይ ካሉ መልእክቶች ሁሉ እጅግ ብልህና ውብ የሆነ መልእክት ነው።